ሰላም እንዴት ናችሁ? እንግዲህ የዩቲዩብ ቻናል ተከታታዮቼ ዛሬም እንደተለመደው አዲስ ሳይት ይዤላችሁ መጥቻለሁ። የዛሬ ሳይታችን እንግዲህ ቦሌ ኤርና ሞል የሚገኘው ሳይታችንን የተመለከተ ነው። ይህ ሳይታችን እንግዲህ ከዚህ ቀደም ግንባታው 90% ደርሶ ስትራክቸር ጨርሶ ካርታ ወጥቶለት ለሽያጭ አውጥተን ሙሉ ለሙሉ ተሽጦ አልቀው ባለ 4 መኝታ ብቻ ነው የቀረው። እዛው አካባቢ ከዛው ሳይት ጎን ለጎን ግን አንድ አዲስ ሳይት ይዘንላችሁ መጥተናል። የዛሬ ሳይታችን ወይም ደግሞ የዛሬ ንግግራችን እንግዲህ ይህንን ሳይት በተመለከተ ነው። ቪዲዮን እስከ መጨረሻ ተመልከቱት፣ አብራችሁን ቆዩ። የዛሬ ሳይታችን የምንነጋገረው ማለት ነው የቦሌ ኤርና ሞል ሳይታችን ነው። ከዚህ ቀደም የነበረው የቦሌ ኤርና ሞል ሳይታችን ጎን ላይ የተከፈተው አዲስ የተጀመረው ሳይታችን ነው። ስለዛ ነው የምንነጋገረው ማለት ነው። እንግዲህ እዚህ ሳይታችን ላይ ባለ 1 እና ባለ 2 መኝታ ክፍሎች የያዘ ነው። የቀድሞ ሳይታችን ላይ ባለ 1 እና ባለ 2 አልቋል ብላችሁ ለተመለሳችሁ ደንበኞቻችን ይሄኛው እንደ አማራጭ ነው ማለት ነው የቀረበላችሁ። ሎኬሽኑ በተመሳሳይ ሎኬሽን እዛ ጎን ላይ የመጣ ወይም ደግሞ አዲስ የተከፈተ አዲስ የተጀመረ ሳይት ነው ማለት ነው። ከውጭ ስንመለከተው ሳይታችንን ይህንን ይመስላል። ሳይቱ ከውጭ ስንመለከት የምሽት ሁኔታው ነው እዚህ ጋር ያለው። አጠቃላይ ሳይታችን የሚሆነው ይሄ የቀድሞ ሳይታችን ግንባታው 90% የደረሰ ስትራክቸር ነው። ፓርቲሽን የጨረሰው ሳይታችን ነው። ከጎን ያለችው ይቺ ናት እንግዲህ አዲሱ ሳይታችን ማለት ነው። አሁን የተጀመረው ሳይታችን የሚሆነው እዚህ ጎን ላይ ነው ማለት ነው። የራሱን የነባሩን ሳይት ግድግዳ ይዞ የሚያልቅ ሳይት ነው የሚሆነው ማለት ነው። ሳይታችን ላይ ባለ 1 መኝታ 71 እና 93 የካሬ አማራጭ ሲኖረው ባለ 2 መኝታ ክፍል ደግሞ 109 እና 147 የካሬ አማራጭ አለው ማለት ነው። በጣም በአሪፍ ሎኬሽን ላይ በአሪፍ ዲዛይን የቀረበ ሳይታችን ነው። እንደምታውቁት ለኢንቨስትመንትን በጣም ምቹ የሆነ ሰፈር ነው። ለመኖሪያ የምትሉ ደግሞ እያንዳንዱ ነገር አጠቃላይ ፋሲሊቲ እና ለሰው ልጅ የሚያስፈልገውን ነገር በቅርበት የምታገኙበት ሳይታችን ነው ማለት ነው። ታዲያ ይህንን ሳይት ለማየት ሳይቱ ምን ይመስላል፣ ሰፈሩ ምን አይነት ነው፣ ፍሎር ፕላኑ ምን አይነት ነው የሚለውን ለመመልከት ከታች ስልክ ቁጥር አስቀምጥላችኋለሁ። የቢሮ ቀጠሮ እና የሳይት ቀጠሮ ለመያዝ ከታች ስልክ ቁጥር አስቀምጥላችኋለሁ። እኔ ቤዛኔ፣ ደውሉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ።